አማርኛ በማንበብ ላይ የምትገኙ ወይም እየተለማመዳችሁ የምትገኙ ውድ ተማሪዎቻችን በዩቲዩብም ቪዲዮዎችን ያያችሁ ሊሆን ይችላል። በውስጥ መስመር ደግሞ እየተማራችሁ የምትገኙ ውድ ቤተሰቦቻችን ወይም ውድ ተማሪዎቻችን ይህ አስተማሪና በጣም ንባብን አንድ እርምጃ ሊያሻሽላችሁ ወይም ከፍ ሊያደርጋችሁ የሚችል ትምህርት ነው። ከመጀመሪያው እስከ መጨረሻው ድረስ አብራችሁን ሂዱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። አማርኛንና እንግሊዝኛን ደግሞ በውስጥ መስመር ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ ተጨማሪ ማቴሪያል ሳትጨምሩ መማር ከፈለጋችሁ በ0953 61 59 56 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብደውሉልን ስራችሁን በማይነካ መልኩ እናንተ በፈለጋችሁትና በመረጣችሁ ሰዓት አማርኛንና እንግሊዝኛን ከመሰረቱ ምንም ለማታውቁ እድሜ አይገድበውም፣ ቦታ አይገድበውም። እናንተ ባላችሁበት ሆናችሁ መማር ትችላላችሁ። ዛሬ የምናየው አስተማሪ ታሪክ ንባብ ልምምድ ይሆናል ማለት ነው። የታሪኩ ርዕስ አሮጌው ሳጥንና የአልማዝ ቀለበቱ ይላል። አሮጌው ሳጥንና የአልማዝ ቀለበቱ አሮጌው ሳጥንና የአልማዝ ቀለበቱ የሚል ርዕስ ይሆናል ማለት ነው። ውድ ቤተሰብ በደንብ ተከተሉ። ታርጌት ሰጣችሁ ሙሉ ልባችሁን ከኔ ጋር አድርጋችሁ ለትንሽ ደቂቃ እንማማር፣ ለውጥ ታገኙበታላችሁ። ታሪኩ ራሱ በጣም ለህይወታችን አስተማሪ ስለሆነ በደንብ ተከተሉ ነው የምለው። አሁን ወደ ዝርዝር ሀሳቡ እንሄድ። በደንብ ረጋ ብዬ ነው የማነባው፣ እናንተም አብራችሁ አንብቡ። አዛውንት ነበሩ። አንድ አዛውንት ነበሩ። እኚህ አዛውንት እችኛዋ ዜሮዋ ወይም አይኑ አ ደብል ነች። እሺ ተዋትና እችኛዋ አ ጀምራችሁ አንብቡ። በስተት ነው የገባችሁ። አዛውንት ሁል ጊዜ በሄዱበት አንድ አዛውንት ነበሩ። እኚህ አዛውንት ሁል ጊዜ በሄዱበት ቦታ ሁሉ አንዲት ትንሽና ያረጀች ሳጥን ይዘው ይዞራሉ። አንድ አዛውንት ነበሩ። እኚህ አዛውንት ሁል ጊዜ በሄዱበት ቦታ ሁሉ አንዲት ትንሽና ያረጀች ሳጥን ይዘው ይዞራሉ። ሳጥኗ በጣም ከማርጀቷ የተነሳ እንጨቱ ተበላልቷል። ቀለሟም ረግፏል። ነገር ግን አዛውንቱ ሳጥኗ እንዳትጠፋባቸው
እንዳትጠፋባቸው እንደ አይን ብሌናቸው ይጠብቋታል። እሺ ሳጥኗ በጣም ከማርጀቷ የተነሳ እንጨቱ ተበላልቷል፣ ቀለሟም ረግፏል። ነገር ግን አዛውንቱ ሳጥኗ እንዳትጠፋባቸው እንደ አይን ብሌናቸው ይጠብቋታል። አንድ ቀን የልጅ ልጃቸው ጠጋ ብሎ ጠየቃቸው። አያቴ ለምንድነው ይህችን ያረጀች ሳጥን ሁል ጊዜ የምትሸከማት ብትጥላትና አዲስ የሚያምር ቦርሳ ብንገዛልህ አይሻልም? በጣም አሪፍ። አንድ ቀን የልጅ ልጃቸው ጠጋ ብሎ ጠየቃቸው። አያቴ ለምንድነው ይህችን ያረጀች ሳጥን ሁል ጊዜ የምትሸከማት? ብትጥላትና አዲስ የሚያምር ቦርሳ ብንገዛልህ አይሻልም? እንቀጥል። አያትየው ፈገግ አሉና ሳጥኑን ከፈቱት። አያትየው ፈገግ አሉና ሳጥኑን ከፈቱት። በውስጡም አንዲት ያረጀች ፎቶ እና አንድ የዛገ የብረት ቀለበት ነበረ። እንዲህም አሉት። አያትየው ፈገግ አሉና ሳጥኑን ከፈቱት። በውስጡም አንዲት ያረጀች ፎቶ እና አንድ የዛገ የብረት ቀለበት ነበረ። እንዲህም አሉት፣ ልጄ ሆይ ይህች ሳጥን ትዝታዬ ናት። ልጄ ሆይ ይህች ሳጥን ትዝታዬ ናት። በዚህ ፎቶ ላይ የምታያት እናትህ ስትወለድ የነበረን ደስታ ነው። ይህ ቀለበት ደግሞ አያትህ ከመሞቷ በፊት የሰጠችኝ የመጨረሻ ስጦታ ነው ይላል። ቤተሰብ ሙሉን ላንብብላችሁ። ልጄ ሆይ ይህች ሳጥን ትዝታዬ ናት።
በዚህ ፎቶ ላይ የምታያት እናትህ ስትወልድ የነበረን ደስታ ነው። ይህ ቀለበት ደግሞ አያትህ ከመሞቷ በፊት የሰጠችኝ የመጨረሻ ስጦታ ነው ይላል። ሳጥኗ አርጅታ ሊሆን ይችላል። ሳጥኗ አርጅታ ሊሆን ይችላል። ነገር ግን በውስጧ የያዘችው ትዝታ ዛሬ እንድኖር ብርታት የሚሰጠኝ ነዳጅ ነው። ቀጠል አደረጉና እንዲህ አሉ። ሳጥኗ አርጅታ ሊሆን ይችላል። ነገር ግን በውስጧ የያዘችው ትዝታ ዛሬ እንድኖር ብርታት የሚሰጠኝ ነዳጅ ነው። ቀጠል አደረጉና እንዲህ አሉ። ነገር ግን አንድ ነገር ተጠንቀቅ። ትዝታ እንደ መድኃኒት ነው። ትዝታ እንደ መድኃኒት ነው። ልክ መጠኑን ጠብቀህ ካልወሰድከው በሽታ ይሆናል ይላል። ሙሉን ላንብብላችሁ። ነገር ግን አንድ ነገር ተጠንቀቅ። ትዝታ እንደ መድኃኒት ነው። ልክ መጠኑን ጠብቀህ ካልወሰድከው በሽታ ይሆናል። በጣም አሪፍ። እሺ ቤተሰብ፣ አሁን ደግሞ ሙሉ ታሪኩን ከመጀመሪያ እስከ መጨረሻ ድረስ ላንብብላችሁና ከታሪኩ ምን እንደተማርነ ምን እንደተረዳነ ደግሞ አብረን እናያለን። ቤተሰብ አሁን ታሪኩን ከመጀመሪያ እስከ መጨረሻ ድረስ ፈጠን ብዬ አነብላችኋለሁ። በደንብ ተከተሉኝ። በጣም አስተማሪና ለህይወታችን ትምህርት ሊሰጠን የሚችል ስለሆነ ተማሩበት ማለት ነው። በጣም አሪፍ። እሺ የታሪኩ ርዕስ አሮጌው ሳጥንና የአልማዝ ቀለበቱ የሚል ነው። አንድ አዛውንት ነበሩ። እኚህ አዛውንት ሁል ጊዜ በሄዱበት ቦታ ሁሉ አንዲት ትንሽና ያረጀች ሳጥን ይዘው ይዞራሉ። ሳጥኗ በጣም ከማርጀቷ የተነሳ እንጨቱ ተበላልቷል፣ ቀለሟም ረግፏል። ነገር ግን አዛውንቱ ሳጥኗ እንዳጠፋባቸው እንደ አይን ብሌናቸው ይጠብቋታል። አንድ ቀን የልጅ ልጃቸው ጠጋ ብሎ ጠየቃቸው። አያቴ፣ ለምንድን ነው ይህችን ያረጀች ሳጥን ሁል ጊዜ የምትሸከማት? ብጥላትና አዲስ የሚያምር ቦርሳ ብንገዛልህ አይሻልም? አያትየው ፈገግ አሉና ሳጥኑን ከፈቱት። በውስጡም አንዲት ያረጀች ፎቶና አንድ የዛገ የብረት ቀለበት ነበረ። እንዲህም አሉት፣ ልጄ ሆይ ይህች ሳጥን ትዝታዬ ናት። በዚህ ፎቶ ላይ የምታያት እናትህ ስትወለድ የነበረን ደስታ ነው። ይህ ቀለበት ደግሞ አያትህ ከመሞቷ በፊት የሰጠችኝ የመጨረሻ ስጦታ ነው። ሳጥኗ አርጅታ ሊሆን ይችላል። ነገር ግን በውስጧ የያዘችው ትዝታ ዛሬ እንድኖር ብርታት የሚሰጠኝ ነዳጅ ነው። ቀጠል አደረጉና እንዲህ አሉ። ነገር ግን አንድ ነገር ተጠንቀቅ። ትዝታ እንደ መድኃኒት ነው። ልክ መጠኑን ጠብቀህ ካልወሰድከው በሽታ ይሆናል አሉት። በጣም አሪፍ። ስለዚህ ከታሪኩ ምንድን ነው የምንማረው? ምንንስ ሊያስተምረን ነው? አያትየው ወይም ሽማግሌው ለልጃቸው ምን አስተማሩት?
ምንድነው ያስተማሩት? እኛስ ከህይወታችን ምን እንማርበታለን? በጣም አሪፍ። እሺ አንደኛ እኛ ከታሪኩ የምንረዳው ትዝታ መማሪያ እንጂ መኖሪያ አይደለም ማለት ነው። ያለፈው ጣፋጭ ትዝታ ለዛሬ ብርታት፣ መጥፎውን ትዝታ ደግሞ ለነገ ጥንቃቄ ልንጠቀምበት ይገባል ማለት ነው። ነገር ግን ትዝታ ውስጥ መኖር ሁል ጊዜ በትዝታ የምንኖር ከሆነ ዛሬን ያሳጠናል ማለት ነው። ያን ያለፈውን ትዝታ እያስታወስነ ዛሬን እንድንረሳ ያደርገናል ማለት ነው። ስለዚህ በልክ መሆን አለበት ማለት ነው ውድ ቤተሰቦቼ። ሁለተኛ ያለፈው ትዝታ አልፏል። በአዲስ ህይወታችን መገንባት አለበት ማለት ነው። ለምሳሌ መጥፎ ትዝታዎች ልክ እንደ ከባድ ሸክም ናቸው። ካልተውናቸው ወይም ትውት ካላደረግናቸው ካረሳናቸው ወደፊት መራመድ አንችልም አይደለ? ስለዚህ አያትየው በሳጥን ውስጥ የያዙት የፍቅር ትዝታ እንጂ የቁጭት አልነበረም ማለት ነው። ስለዚህ የፍቅር ትዝታ ምንድን ነው? ሁል ጊዜ ልናስታውስ እንችላለን። ያ ሰው የማይሞት ስጦታ አይደለ የሰጠን የማይጠፋ። ስለዚህ ሁል ጊዜ በውስጣችንና በህሊናችን አይረሳም ማለት ነው ውድ ቤተሰቦቼ። ስለዚህ ስጦታን በስጦታነቱ መጠቀም እንችላለን። የሚጠቅመን እንይዛለን፣ የማይጠቅመንን ደግሞ ያው ረስተን ወደ አዲስ ህይወታችን መሻገር ይኖርብናል። ትዝታ ወደኋላ የምናይበት መስታወት እንጂ ፊታችን የምናዞርበት መንገድ መሆን የለበትም። የዕለቱ መልእክታችን ነው ውድ ቤተሰቦቼ። ለዛሬ አስተማሪ ትምህርት ይዤላችሁ የመጣሁት ታሪክ ይህን ይመስላል። ለቻናሉ ደግሞ አዲስ ከሆናችሁ በጣም አሪፍ ቪዲዮዎችን እየለቀቅን የምንገኘው። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። መማር ለሚፈልጉ ልጆች ሼር አድርጉላቸው ማለት ነው። በውስጥ መስመር ደግሞ እናንተ መማር ከፈለጋችሁ በ0953615956 ወይም ታች ላይ በሚንቀሳቀሰው ስልክ ደውላችሁ መመዝገብ ትችላላችሁ። ኢሞ፣ ዋትሳፕ፣ ቴሌግራም ላይ አናግሩን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ አሪፍ ቪዲዮ ይዘን እንመጣለን። እስክንገናኝ ሰላማችሁ ይብዛ ባይ